ኢትዮጵያውያን ከሆነው ኢትዮኤፍኤም 7.8 የታህሳስ 25 ቀን 2018 ዓ.ም የዕለተ ቅዳሜ ኢትዮ ማልዳችን በመደመጥ ላይ ይገኛል። እንግዲህ መረጃዎችን ወደ እናንተ ያደረስን ስቱዲዮ ባልደረባዬ ሉሉልዲና ሊዲያ ደሳለኝ አብረናችሁ ቆይታ እናደርጋለን። ዋና አዘጋጇ የኔ አባሻን በላት፣ በቴክኒኩ ደግሞ ሚኪያስ እንዳላለ። አድማጮች እናንተ ማብራችሁን ቆዩ። ከመሸጋገሪያ በኋላ ስንመለስ ወደ ያዝናቸው መረጃዎች እናልፋለን። በቅድሚያም ከሀገር ውስጥ ከህዝብ ወደ 1.5 ቢሊዮን ያህል ብር በመሰብሰብ ያጭበረበሩ ቤት አልሚዎች በክስ ሂደት ላይ መሆናቸው ተገልጿል። በ2017 ዓ.ም የቤት ባለቤት እናደርጓቸዋለን በሚል በሰፊው የማጭበርበር ስራ ላይ የተሰማሩ ቤት አልሚ ተቋማትና ግለሰቦች ላይ ህጋዊ እርምጃ እየተወሰደ እንደሚገኝ የፍትህ ሚኒስተር ሀናሪያ ስላሴ ተናግረዋል። ሚኒስተሯ ይህን ያሉት የህዝብ ተወካዮች ምክር ቤት ባካሄደው 7ኛ መደበኛ ስብሰባ ላይ በህዝብ ስም የሚፈጸሙ የተለያዩ ወንጀሎችን በመከላከል ጥፋተኞችን በህግ ተጠያቂ ከማድረግ አንጻር ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ከህዝብ ንብረት ሰብስበው ከዳር ሳያደርሱ የሚሰወሩና የሚያጠፉ አካላት ላይ የወንጀል ተጠያቂነት እያሰፈን እንገኛለን ብለዋል። ሌላኛው ከሀገር ውስጥ ያዘንላችሁ መረጃ ደግሞ በኮሮና ተዋሲ ስርጭት በሰሜኑ ጦርነትና ባለፉት 2 ዓመታት በአማራ ክልል በተከሰተው ጦርነት የተጎዳው የላሊበላ ከተማ የቱሪዝም እንቅስቃሴ መሻሻል እያሳየ ነው ተብሏል። ላሊበላን የሚጎበኙ የውጭ ሀገር ጎብኚዎች ቁጥርም እየጨመረ መጥቷል። ቱሪዝም የላሊበላ ከተማ ዋነኛ የኢኮኖሚ መሰረቷ ሲሆን በሰላም ጊዜ በአመት ከ40 ሺህ በላይ የውጭ ሀገር ጎብኚዎች አካባቢውን ይጎበኙ እንደነበረ መረጃዎች ያመላክታሉ። ይሁን እንጂ በኮሮና በሰሜኑ ጦርነትና ባለፉት 2 ዓመታት ደግሞ በክልሉ በተከሰተው ጦርነት ዘርፉ መጎዳቱን የሆቴልና አስጎብኚ ተቋማት ባለቤቶችና ባለሙያዎች ይናገራሉ። ባለፉት 6 ዓመታት የኮሮና ወረርሽኝ፣ የሰሜኑ ጦርነትና በክልሉ ያለው ግጭት አዳክሞት የቆየውን የላሊበላ ከተማ የቱሪዝም እንቅስቃሴ መጠነኛ መነቃቃት እያሳየ መሆኑ ተገልጸው የላሊበላ ውቅር አብያተ ክርስቲያናት ለመጎብኘት በሰላም ጊዜ 40 ሺህ የሚደርሱ የውጭ ሀገር ቱሪስቶች የሚመጡ ቢሆንም አሁን ግን ተደጋጋሚ ግጭቶችና ኮሮና ቅርሱን የሚጎበኙ ቱሪስቶች ቁጥር እንዲቀንስ ማድረጉን ያስታወሱት የላሊበላ አስጎብኚዎች ማህበር ፕሬዝዳንት አቶ እስታሉ ቀለሙ አሁን ላይ ግን ዘርፉ በመነቃቃት ላይ ነው ሲሉ ተናግረዋል። የኢትዮጵያ ግብርና ባለስልጣን ከአሜሪካ በህይወት ያሉ ከብቶችን የአንድ ቀን ጫጩቶችና የሚፈለፈሉ እንቁላሎች ወደ ሀገር ውስጥ ለማስገባት የቀረበውን የገበያ ተደራሽነት ጥያቄ ማጽደቁን የአሜሪካ ግብርና መስሪያ ቤት አስታውቋል። ይሄ ታሪካዊ የተባለለት የገበያ ፍቃድ የተረጋገጠው ታህሳስ 7 ቀን 2018 ዓ.ም ሲሆን ይህም በሁለት ሀገራት መካከል ለዓመታት ሲካሄድ የቆየው የቴክኒክ ድርድር መጠናቀቁን የሚያመላክት መሆኑ ተጠቁሟል። ባለፉት ጥቂት ዓመታት የአሜሪካ የእንስሳትና እጽዋት ጤና ምርመራ አገልግሎት ከኢትዮጵያ ግብርና ሚኒስቴርና በቅርቡ ደግሞ ከኢትዮጵያ ግብርና ባለስልጣን ጋር በቅርበት ሲሰራ መቆየቱ ተገልጿል። የዚህ ትብብር ዋና ዓላማው ዓለም አቀፍ ደረጃዎችን የጠበቁ የእንስሳት ጤና የምስክር ወረቀቶችን ማዘጋጀት ሲሆን አሁን ላይ ሰነዶቹ በመጽደቃቸው በህይወት ያሉ እንስሳትን ከአሜሪካ ወደ ኢትዮጵያ ለማጓጓዝ የሚያስችል ሙሉ ህጋዊ መሰረትም ተጥሏል። 4 የፖለቲካ ድርጅቶች ያቀፈ ቅንጅት እውቅና ማግኘቱም ተነገረ። ትብብር ለኢትዮጵያ አንድነት የተባለ 4 የፖለቲካ ድርጅቶችን ያቀፈ ቅንጅት ከብሔራዊ ምርጫ ቦርድ እውቅና ማግኘቱን ትናንት አስታውቋል። ለ3 ዓመታት ተኩል በትብብር ሲሰሩ የቆዩ 5 ተቃዋሚ የፖለቲካ ድርጅቶች ቅንጅቱን በያዝነው ዓመት መስከረም ወር ለመመስረት ዋነኛ መነሻቸው ኢትዮጵያ የህልውና አደጋ ውስጥ ናት የሚለው ድምዳሜ እንደሆነም ተገልጿል። በወቅቱም የመላው ኢትዮጵያ አንድነት ድርጅት መኢአድ፣ እናት ፓርቲ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይንም ኢህአፓ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲና አማራ ጊዮናዊ ንቅናቄ ነበሩ ቅንጅቱን የመሰረቱት። ሆኖም እናት ፓርቲ በቅንጅቱ እንዳይቀጥል በምርጫ ቦርድ እገዳ ስለተጣለበትም አልተሳካለትም። የቅንጅቱ ሰብሳቢ አቶ አብርሃም ጌጡ ፓርቲዎቹ ቅንጅት የመሰረቱበትን ዋነኛ ምክንያት ምርጫን ታሳቢ ማድረግ እንደሆነም ገልጿል። ምርጫ ቦርድ ለቅንጅቱ የሰጠው የምስክር ወረቀት በሀገር አቀፍ ደረጃ የተሰጠ ጊዜያዊ የምስክር ወረቀት የሚል መሆኑም ተነግሯል።
የተከበራችሁ አድማጮቻችን ቀደም ሲል ከሀገር ውስጥ የሰማናቸውን መረጃዎቻችንን ወደ እናንተ አደረስን። አሁን ደግሞ ከባህር ማዶ ወዳገኘነው እናልፋለን። ኬንያ በግንባታ ላይ ያለ ህንፃ ተደርምሶ ጉዳት ደረሰ። ናይሮቢ ኬንያ ውስጥ በትላንትናው ዕለት በግንባታ ላይ ያለ ህንፃ ተደርምሶ ለጊዜው ቁጥራቸው ያልታወቀ ሰዎች መጎዳታቸው ተነግረዋል። የእርዳታ ጊዜ ሰራተኞች በፍርስራሹ ስር የተቀበሩ ወገኖቻችንን በቁፋሮ ለማውጣት እየሞከሩ እንደሆነ አሶሺየትድ ፕሬስ ከናይሮቢ በላከው ዜና አመላክቷል። የኬንያ ቀይ መስቀል ገለጸው የተደረመሰው ባለ 16 ፎቅ ህንፃ በናይሮቢ ከተማ ደቡብ ሲ ተብሎ በሚጠራው አካባቢ የሚገኝ ነው። ከተለያዩ የአስቸኳይ ጊዜ የእርዳታ ሰራተኞች ተውጣተው በፍርስራሹ ውስጥ የሚገኙትን ለማውጣት መሰማራታቸውን ቀይ መስቀል አሳውቋል። አደጋው ስላደረሰው ጉዳት እስካሁን ከኬንያ ባለስልጣናት የተሰማ ነገር የለም። እንደ ዜና አውታሩ ዘገባ ኬንያ ውስጥ የህንፃዎች መደርመስ እንግዳ ነገር አይደለም ተብሏል። ቀጥለናል። የተከበራችሁ አድማጮቻችን ኢትዮጵያውያን ከሆነው ኢትዮ ኤፍኤም 7.8 የታህሳስ 25 ቀን 2018 ዓ.ም የዕለተ ቅዳሜ ኢትዮ ማለዳችን በመደመጥ ላይ ይገኛል። አሁን እንግዲህ አጫጭር ዜናዎቻችን ደግሞ እዚህ ላይ ገታ እናድርግ አይደል? አዎ፣ ቀዳሚ ወደ ሆነው ጥንቅራችን እናልፋለን። ከራሙት ነው። አዎ፣ ከራሙት ነው። ከራሙት ስሙ ደስ ይላል። አዎ፣ የድሮ ስም ነው። አዎ፣ ብዙ ጊዜ እናነሳዋለን ነው። ከራሙት ከረመ ነው። አዎ፣ ከራሙታችን ከራሙታችን አከራረማችን